አፋር ልብስ ባህል ልናስተዋውቃችሁ እዚህ ጋር መተናል ማለት ነው። እና እዚች ጋር ምንድነው የተወሰነ ባህሉን ጊሌ ይባላል። ጊሌ ማለት በአፋር ህብረተሰብ አንድ ወንድ ልጅ ልክ ከቤቱ ከወጣ በኋላ ራሱ የሚከላከልበት መሳሪያ ጊሌ በመባል ይታወቃል ማለት ነው። እና ደግሞ ከታች የለበሰው መስረፍ ይባላል። የአፋር ህብረተሰብ ይህንን መስረፍ ቤቱ ልብሳቸውና እንደ ክትለብሳቸው ማለት ነው። እና አፋሮች ባንዲራቸው ላይ ቅድም ስትናገር እንደነበረው መስረፍ ይታያል ማለት ነው። ጊሌ ይታያል ማለት ይሄ ጊሌ ራሳቸውን ከመከላከላቸው እና ጀግንነታቸውን የሚያሳይ ትልቅ ምልክት ነው ማለት ነው። እዛ የሴቶችን ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ። ነግራችሁ የአፋር የሴቶች አለባበስ ነው እና ይሄ ቲሲ ወይም ሶረቲ ይባላል። የአፋር ሴት ራሷን የምታስብበት እቃ ነው እና ይሄ የምታዩት እንዳለ ወንዶቹ ራሳቸውን ውብ ስለሆኑ ሞር ውብ ለማድረግ የሚጠቀሟቸው እቃ የባህል ምግብ ነው የምናሳያቸው። እዚህ ጋር የምታያቸው ይሄ የግመል ስጋ ነው። ያ ደግሞ የፍየል ጥብስ ነው። አፋር ከሆኑ የግመል ጥብስና የፍየል ጥብስ ነው የሚበሉት። ይህን የሚጠቅስልን ደግሞ ሚስተር አብዱል ፈታህና ዳኞች ናቸው። ባካችሁ ነው እና የበላችሁ ደግሞ አንድ የግመል ወተት ደግሞ ትጠጡልናላችሁ። ያባሉ በቃ ሚስተር ነው ወረዚ ነው መድረሱ ተበላዋለህ ተጠጣዋለህ። ራሳቸው ራሱ ነው ያስጀመረው ደግሞ እንትን ያለ የታባ ቀይ ነች። አንድ የአፋር ልጅ